ሰላም ሰላም እንዴት ናችሁ? ዛሬ በአዲስ ስራ መጥቻለሁ። የአማርኛ ቋንቋ ስራ ነው። በሰዓት እስከ $4 ይከፍላል እና እሱን ስራ ዛሬ ያሳያችኋለሁ። ስራውን ለማግኘት መጀመሪያ የቴሌግራም ቻናሌን ጆይን ማድረግ አለባችሁ። የቴሌግራም ቻናሌን ሊንክ ዲስክሪፕሽን ላይ አስቀምጠዋለሁ እና እሱን ነክታችሁ ወደዚህ ተመላ ክሬቲቭስ የሚለው የቴሌግራም ቻናል ላይ ይወስዳችኋል እና እሱ ላይ ፖስት አለ ዛሬ የተፖስተ ፖስት አለ። እሱ ከስር ሊንክ አለ። እሱን ትጫኑታላችሁ። ከዛ ወደዚህ ይመራችኋል ማለት ነው። ወደዚህ ይመራችኋል። አዲስ ክሬት እያደረኩ ነው ማሳያችሁ። ኦልሬዲ ክሬት አድርጌያለሁ፣ ግን እናንተ እንዴት ክሬት እንደምታደርጉ ያሳያችሁ ነው ያለሁት። ከዛ ኮንቲኒው ዊዝ ጉግል ትሉታላችሁ ማለት ነው። ከዛም በኋላ ኮንቲኒው ዊዝ ጉግል ትሉታላችሁ። ሊንኩን ስትነኩት ወደዚህ ነው ቀጥታ የሚያመጣችሁ። ከዛም በኋላ እዚህ ጋር ያመጣችኋል ማለት ነው። እዚህ ጋር ኮንፊርም ኢሜል ይላል። እዚህ ጋር ምንድነው do you have an external ማይክሮፎን ካላችሁ yes ትሉታላችሁ። yes ብላችሁ እንትኑ ብራንዱን፣ ስሙን፣ ሞዴሉ ምናምን ታስገባላችሁ። ከሌላችሁ ግን no ትሉታላችሁ። እዚህ ጋር do you have wired headphones or earbuds with a microphone ይላል። እዚህ ጋርም ካላችሁ yes ትላላችሁ፣ ከሌላችሁ no ትሉታላችሁ። ከዛም በኋላ ታዲያ ምንድነው ሪከርድ ለማድረግ የምትጠቀሙት ይሄን ስራ ለመስራት የምትጠቀሙት ምንድነው ይላችኋል። ከዛ what microphone we use instead ይላል። ከዛ የፒሲያችሁን ቢልቲን ማይክሮፎን ኦር የስልካችሁን ቢልቲን ማይክሮፎን የምትጠቀሙ ከሆነ እዚህ ጋር መምረጥ ትችላላችሁ። እዚህ ጋር ኮምፒውተር ቢልቲን ማይክሮፎን ብለዋለሁ ማለት ነው። ከዛ እዚህ ጋር ስሙን አስገቡ ይላል። እዚህ ጋር ሳምሰንግ ስሙን ነው የምታስገቡት፣ ምን ኮምፒውተር እየተጠቀማችሁ እንዳላችሁ። እዚህ ጋር ደግሞ will you wear headphones while recording የምትጠቀሙ ሄድፎን የምትጠቀሙ ከሆነ ታረጋላ yes ትላላችሁ፣ ማጠቀም ከሆነ ነው ትላላችሁ። እዚህ ጋር አለቀ ማለት ነው። እዚህ ጋር የምትጠይቁትን ጥያቄ ጠይቃላችሁ ትሞሉና ወደ ቀጣዩ ይወስዳችኋል። ቀጣይ ላይ ምንድነው ፈርስት ሌጋል ኔም ታስገባላችሁ። ለምሳሌ እንለው እዚህ ጋር ደግሞ ላስት ኔም ማለት የአያት ስም ነው አይደል? እዚህ ጋር እንደዚህ በዚህ መልኩ እናስገባለን። ከዛ ኔክስት እንለዋለን ማለት ነው። ፈርስት ኔም እና ላስት ኔም እናስገባለን። እዚህ ጋር መሳሳት የሌለባችሁ ነገር ላስት ኔም ማለት የአያታችሁን ስም ነው የምታስገቡት። እዚህ ጋር የተወለዳችሁበትን ወር፣ ቀን እና ዓመት ታስገባላችሁ። እዚህ ጋር ታስገባላችሁ። ኔክስት ትላላችሁ ማለት ነው። ከዛ ጀንደር ያስመረጣችኋል። ጀንደሩን ከመረጣችሁ በኋላ እዚህ ጋር ኤትኒሲቲ እዚህ ጋር ብላክ ኦር አፍሪካን ዲሰንት እንለዋለን። ካንትሪ ያላችሁበትን ካንትሪ ታስገባላችሁ። ኢትዮጵያ ነው ያለነው፣ ኢትዮጵያ እንለዋለን። ከዛ ኔክስት እንለዋለን ማለት ነው። ከዛ what language do you speak fluently የምትናገሩትን ቋንቋ አስገቡ ይላል። up to 3 ይላል። እኛ ግን ያው መስራት የምፈልገው አማርኛ ስራ እስከሆነ ድረስ አማሪክን እናስገባለን። ደን ኔክስት ነው የምንለው። እዚህ ጋር ኔክስት እንላለን። ከዛም በኋላ ዋናው ስቴፕ ላይ መጣ ማለት ነው። ሪካርድ ሳምፕል ኤንድ ሰሚት እዚህ ጋር ነው ይህን ስራ ለመስራት ብቁ መሆናችሁን አለመሆናችሁ ቼክ የሚደረገው ማለት ነው። ይህን ስቴፕ ካለፋችሁ በኋላ ሪካርድ ሳምፕል ኤንድ ሰሚት የሚለው ጋር ትመጡና እቺን ራይት አድርጋችሁ ኔክስት ትሉታላችሁ። ላስት ስቴፕ ጋር ትመጡና ምንድነው እንደዚህ ታደርጉና እዚህ ጋር ይሄኛው እንደ ቴስት ነው ማለት ነው። ቴስት ነው ማለት እዚህ ጋር ይሰጣችኋል፣ ይፈትናችኋል ማለት ነው። ይሄኛውን አንብባችሁ ሪካርድ አድርጋችሁ ትልኩለታላችሁ። ድጋሚ ሁለተኛ ይሰጣችኋል። አንብባችሁ ሪካርድ አድርጋችሁት ማለት ነው ትልኩለታላችሁ። ከዛም በኋላ አይቶ ሁሉን ነገር አክሰፕት ካደረጋችሁ ኢሜል ይልክላችኋል። ይሄ ነው ያለው ነገር።
እዚህ ጋር መጠንቀቅ ያለባችሁ ነገር ይሄኛው ማሟላት መቻል አለባችሁ። እዚህ ጋር ያላችሁበት ክፍል ክሎዝድ የሆነ አንድ ብዙ ኖይዝ የሌለበት ቦታ ላይ መሆን አለባችሁ። እዚህ ጋር አንብቡት ማለት ነው። እዚህ ጋር ደግሞ አቮይድ ማድረግ ያለባችሁ ነገር ነው። ከዛም በኋላ እዚህ ጋር ቲክ ታደርጉትና choose your recording input load input ትሉትና መጀመሪያ load input ትሉትና ከዛም በኋላ እዚህ ጋር start recording የሚለውን ትጫናላችሁ። start recording የሚለውን ከተጫናችሁ በኋላ ይሄ ማንበብ ነው ማለት ነው። ሰላም ስለደረሰበት ችግር ይቅርታ እንጠይቃለን። የሚመጣሉ ልዩ የችግር ኮድ ኢረር ኮድ አለ ትሉና ፖዝ 3 ሰከንድ ለ3 ሰከንድ ፖስት ታቆማላችሁ ማለት ነው። ከዛ 3 ሰከንድ ከሞላ በኋላ ድጋሚ ይሄን ታነቡና 3 ሰከንድ ፖስት ታደርጋላችሁ ትቆማላችሁ ማለት ነው። ከዛ ይሄን ታነቡና ስታፕ ሪኮርዲንግ አድርጋችሁ ሪከርድ አድርጋችሁን ድጋሚ መልሳችሁ ሰምታችሁ ስህተት ካለው ድጋሚ ሪከርድ አድርጋችሁ ኔክስት ማለት ትችላላችሁ። ሁለት ሪከርዲንግ ነው የሚሰጣችሁ። ከዛም በኋላ ያለውን ድምጻችሁን ሰምቶ ሪከርድ ያነበባችሁት ሰምቶ አፕሩቭ ካረጋችሁ ኢሜል ይልክላችኋል። ኢሜል የሚልክላችሁ እንዴት ነው? እዚህ ጋር ኢሜሉን ላሳያችሁ። እኔ የተላከልኝ ኢሜል አፕሩቭ ከተደረግኩ በኋላ የተላከልኝ ኢሜል ይሄ ነው። አፕሩቭ ከተደረገ በኋላ ይሄ ኢሜል ይገባላችኋል። ይሄ ኢሜል መጣላችሁ ማለት አፕሩቭ ተደርጓችኋል ማለት ነው። ከዛ ወደ ቀጥታ ወደ ስራው ነው መገቡት ማለት ነው። ወደ ስራው ነው መገቡት። ከዛ እዛው በሊንኩ ትገቡና እዚህ ላይ ያመጣችኋል ማለት ነው። እዚህ ላይ ያመጣችኋል። ይሄ ዳሽቦርዱ ነው። እዚህ ጋር ስራዎችን ማግኘት ከፈለጋችሁ እዚህ ጋር ፕሮጀክት የሚለውን ትጫኑታላችሁ። ፕሮጀክት የሚለውን ስትጫኑት እዚህ ጋር አንድ ስራ አለ፣ ኮንቨርሴሽን ፕሮጀክት አለ። በሰዓት $4 ያስባል። እኔ በቅርቡ ነው የጀመርኩት። $1.34 አለ ማለት ነው። እዚህ ጋር የ20 ሚኒት ሪከርድ ተደርጎ ነው ይሄን የቆጠረው። በዚህ መልኩ ስታርት ፕሮጀክት ብላችሁ እንዴት ነው የምንሰራው የሚለው ጥያቄ ከሆነባችሁ ስታርት ፕሮጀክት ብላችሁ እዚህ ጋር ስታርት ኤ ሩም ኤንድ ጌት ኤ ሊንክ የሚል አለ። እዚህ ጋር ይሄን ከተጫናችሁ በኋላ ኮፒ ታደርጉታላችሁ ሊንኩ ማለት ነው። እዚህ ጋር ይሄኛውን እንዳለ ሴት ማድረግ አለባችሁ። ከዛ ኮፒ ሊንክ አድርጋችሁ ለሁለት ስለሆነ የሚሰራው ስራ እዚህ ጋር አብራችሁ ነው የምትሰሩት ከሰው ጋር። ዲስኮርድ ጆይን አድርጉ ይላችኋል። ሰው ለማግኘት ነው ፐርፐዙ። ዲስኮርድ ጆይን ካረጋችሁ በኋላ እዚህ ጋር ሰው ትፈልጋላችሁ። ቋንቋችሁን ከመረጣችሁ በኋላ አማሪክ ተናጋሪዎች እዚህ ጋር አሉ። ብዙ ሪኩዌስት የሚያደርጉ አሉ። እኔ ያለው እሺ እንጀምር። ብዙ ሪኩዌስቶች አሉ። ከነዚህ ሪኩዌስቶች ውስጥ አንዱን መርጣችሁ የምትፈልጉትን ሰው ዲስኮርድ ጆይን ካረጋችሁ በኋላ እዚህ ጋር ሊንኩን ትልኩለታላችሁ ማለት ነው ለምትፈልጉት ሰው። ከዛም በኋላ የምትፈልጉት ሰው ከላካችሁ በኋላ እዚህ ጋር ይመጣል። አረንጓዴ ይበራል። ሁለቱም አረንጓዴ ከበራ በኋላ ሪከርድ አድርጋችሁ ማውራት ነው ማለት ነው። ቶፒክ ራሱ ይሰጣል። ቶፒክ ራሱ ይሰጣችኋል። በዛ ቶፒክ ላይ ዲስከሽን ኮንቨርሴሽን ማድረግ ነው ማለት ነው። ይሄን ይመስላል ያለው ነገር።